ስላልቻሉ ያላቸው አማራጭ እኛን ዝም ማሰኘት ነው። በቅርቡ ከአርበኛ እስክንድር ሹመት የተቀበሉትም ተቀብለዋል። በይፋ መቀበላቸውን ያረጋገጡ አካላትም ገና ዝም እናሰኛቸዋለን፣ እንዳትናገሩ እናርጋቸዋለን ብለው እየዛቱ ነው። 4 ኪሎም እነዚህም አካላት ተመሳሳይ ነገር ላይ ነው ያሉት። በጣም በሚገርም ሁኔታ የመናበባቸው ልክ ተመልከቱ። ኢትዮጵያ ውስጥ የምትከታተሉ በዛሬው ዕለት ጃም ተደርጎ ሳተላይቱ ለ3 ሰዓታት ለ4 ሰዓታት ከተቋረጠ በኋላ ይሄ ተሰርቶ እንደተመለሰ ታውቃላችሁ። በውጪና በውስጥ በአማራ ትግል አሁን ደግሞ አዲስ አበባ የሚል ስም ላይ ተጣብቀው የመጡ አካላት እንዴት በተቀናጀ ሁኔታ ካገዛዙ ጋር እጅና ጓንት እንደሆኑ የሚያሳይ እርቃናቸውን አስቀርቶ የሚያጋልጥም ስራ ቢኖር በተመሳሳይ ሰዓት ተመሳሳይ ካምፔን ያደረጉት። በእርግጥ እነሱ ካምፔን የማድረግና ምንም አይነት ነገር በማድረግ አቅሙ አላቸው ማለት አይደለም። እንደው ግን እንቅስቃሴያቸው እንዴት የተቀናጀ እንደሆነ የኢያሱ አባተ ፕሮጀክት የነማስረሻ ሰጤ ፕሮጀክት እንዴት በጣም ኢፌክቲቭሊ እንዲሄድ ለማድረግ እየተሞከረ እንደሆነ ነው የምታዩት። አገዛዙ ሁለቱንም ሜጀር የሚላቸውን እርምጃ ያለውን አቅም ተጠቅሞ አደረገ። ይሄው በዚህ ሰዓት በመደበኛ ሰዓታችን ላይ ሳተላይት ላይ ያለን፣ ዩቲዩብ ላይ ያለን፣ ረምብል ላይ ያለን፣ ኤቭሪዌር በየማህበራዊ ሚዲያው ላይ አለን። ማስቆም ይቻላል ወይ ያለን እንደሆነ በፍጹም አይቻልም። በጣም በውስን አቅም፣ በጣም በተወሰነ ሰው ይሄንን ማድረግ ይቻላል። አገዛዝን የሚያክል ኃይል ያውም ደግሞ እንደ ጃርት በየትግሉ ላይ ተጣብቀው አጋጣሚው በተገኘ ጊዜ ሁላ የሆነ ነገር መመንተፍ ሲሰሩ የነበሩ አካላት እነሱም የሚችሉትን ነገር አድርገው በሁሉም ትብብር ያደረጉት እንቅስቃሴ ግን በጣም በጥቂት ሰዎች ግን በጽናት በቆሙ ሰዎች አሸናፊነት ተጠናቆ ነው ዛሬ የምታዩን ፕሮግራማችን የቀጠለው ማለት ነው። በሚኒሊክ ሳተላይት